እንዳታልፈው። አንድ ደቂቃ ቆም ብለህ አዳምጠኝ። ማንኛውም ዲናዊ ነገር መልካም ነገር ቁርአን ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቢነገርበት ወይም ደግሞ መልካም ወደ ዲን የሚገፋፋ ምክሮች የሚመከሩበት ማንኛውም ቪዲዮ ሲያልፍብህ ዝም ብለህ ስክሮል አድርገህ አትለፈው። ሞኛቱን ከቻልክ ቆም ብለህ በማዳመጥ አጅርም አግኝ፣ ለህይወትህም የሚጠቅም መልእክት ሊሆን ይችላልና አዳምጠው። ካልሆነ ግን እንደው ቸኩለህ እያለፍክ ከሆነም ስክሮል ዝም ብለህ አታድርገው። ላይክ አድርግ፣ ሼር አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሊህ፣ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር አዘጋጅቶ ሰርቶ ለፍቶ ፖስት ያደርጋል። አንተ ላይክ ወይም ደግሞ ሼር በማድረግህ ብቻ ከሱ እኩል አጅር ምንም ሳይቀነስብህ ታገኛለህ። ኦፍ ኮርስ ንያህ ያስፈልጋል። በአጭሩ እንዲህ አይነት ኸይር ነገር ላይ መሳተፍ የምትችልበት አጋጣሚ ስለሆነ እንዲህ አይነት ኸይር ቪዲዮዎች ሲያልፉ ዝም ብለህ ስክሮል አታርግ፣ ሼር አድርግ። ላይክ በማድረግ የኸይር ነገር ተቋዳሹን በአጭሩ ቲክቶክ ውስጥ ቁጭ ብለህ አጅር የምትከሸክልበት አቋራጭ መንገድ ይሆንብሃል ማለት ነው። አንድ ዓሊም እንዲህ ይላሉ፣ የማዕሲያ ሰዎች የፈሳድ ሰዎች ኢዛ ሁም ጃሀሩ ቢሰይአት ፈጃሂር አንተ ቢልሐሰናት ይላሉ። በዚህ ጊዜ የመጥፎ ነገርን የሚያሰራጩ ሰዎች መጥፎ ነገርን የሚያባዙ ሰዎች ያለውን ሜዳ የቲክቶክ ሜዳም ይሁን የሶሻል ሚዲያ አጠቃላይ ሜዳዎች እነሱ ካጨናነቁት አንተም ደግሞ በኸይር ነገር ሐሰናት በሆኑ ነገር አጨናንቅ። ላይክ ሼር በማድረግ አጨናንቀው ሜዳውን ተጋፋቸው ይላሉ።